ሰላም ተመልካቾች እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ሳትታለሉ ሳትጭበረበሩ ኤምኤክስሲ ላይ በምን አይነት መልኩ ፒቱፒ ላይ ዶላር መግዛት እንደምትችሉ መግዛት ብቻ አይደለም ዶላር ኤምኤክስሲ ላይ ካላችሁ በምን አይነት መልኩ መሸጥ እንደምትችሉ በዚህ ቪዲዮ ላይ እስከ መጨረሻው የማሳያችሁ ይሆናል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩ። ቀጣይ ቪዲዮዎች ላይ ደግሞ ሌሎች ሲሪየሶች እንሰራላችኋለሁ። ቀጥታ ወደ ቪዲዮ ሌትስ ጎ። መግቢያው ላይ እንደገለጽኩላችሁ በዚህ ቪዲዮ ላይ እንዴት የኤምኢኤክስሲ ላይ ፒቱፒ ዶላር መግዛት እንደምትችሉ ነው የምናየው። ከዚህ በፊት እንዴት ቬሪፋይ እንደምታረጉ ቪዲዮ ሰርቼላችኋለሁ። እዛ ላይ ገብታችሁ ቼክ አድርጉትና ቬሪፋይ ካረጋችሁ በኋላ ስትከፍቱት ፊት ለፊት በዚህ አይነት መልኩ ይመጣላችኋል። በመጀመሪያ ፊት ለፊት ላይ ፒቱፒ የሚለውን ኦፕሽን ተጠቅማችሁ ዶላር መግዛት ትችላላችሁ። ምናልባት ኢንኬስ ፊት ለፊት ከሌለ ከታች ሞር የምትል ኦፕሽን አለች። እሷን አንድ ጊዜ ትነካላችሁ። ሞር ኦፕሽንን ከነካችሁ በኋላ ፊት ለፊት የምታዩትን ኤዲት ማድረግ ትችላላችሁ። ኤዲት የምትለዋን በተን ክሊክ ካደረጋችሁ በኋላ ከታች ወደ ታች ስክሮል እያደረጋችሁ ከላይ ፒቱፒ ኦፕሽን ከሌለ ከታች ካሉት አማራጮቹ ውስጥ ፒቱፒ የሚል ፈልጋችሁ አድ ማድረግ ትችላላችሁ። አብዛኛው ጊዜ የምትጠቀሙበት ከሆነ ፊት ለፊት ቢሆን የተመከረ ነው፣ ያው በዙሪያ ጥምጥም ከመፈለግ ይልቅ ማለት ነው። ከዛ ባለፈ በሌላ መንገድ መክፈት ትችላላችሁ። ፒቱፒ ኦፕሽንን ፊት ለፊት ዲፖዚት ኦፕሽን የምትሏን ክሊክ በምታደርጉበት ጊዜ ኦን ቼን ዲፖዚት እና ፒቱፒ ትሬዲንግ እንዲሁም ደግሞ ኩዊክ ባይ ኤንድ ሴል የሚላለ። ስለዚህ ፒቱፒ ትሬዲንግን ክሊክ ካደረጋችሁ ቀጥታ ፒቱፒ ወደምትገዙበት ዶላር ወደምትገዙበት ቦታ ያመጣችኋል። ፒቱፒ ላይ ከገባችሁ በኋላ እንደምታዩት ለመግዛት ከፈለጋችሁ ባይ የሚለው ላይ እንዲሁም ደግሞ ኤምኤክስሲ ላይ ዶላር ካላችሁ ለመሸጥ ከፈለጋችሁ እንዲሁ ሴል መንካት ቻላችሁ። ሁለቱንም በዚህ ቪዲዮ ስለማሳያችሁ እስከ መጨረሻው መከታተል እንዳትረሱ። መጀመሪያ ግን ባይ የሚለውን ትነካላችሁ። የምንገዛው ዩኤስዲቲ ስለሆነ ዩኤስዲቲ የምትለዋን ትነካላችሁ። ሌላ ክሪፕቶ ከረንሲ መግዛት የምትፈልጉ ከሆነ ስክሮል እያደረጋችሁ ሻጮች ካሉ ለምሳሌ ቢቲሲ አድርጌ ላሳያችሁ። ቢትኮይን ስታደርጉት እንደምታዩት እዚህ ጋር ያሉ ሻጮችን ማየት ትችላላችሁ። ሶሪ ወደ ኋላ ተመለሱ። እንደምታዩት ቢቲሲ ወይም ደግሞ ቢትኮይን ሳረገው ማንም ሻጭ የሚሸጥ ስለሌለ ባዶ ነው የሚሆነው ማለት ነው። ስለዚህ ቺንዋን ዩኤስዲቲ ያደርጋሉ። ዩኤስዲቲ ስለሆነ የምገዛው ያው እንደምታዩት እዚህ ጋር የሚሸጡ ሰዎች አሉ። የሚሸጡ ሰዎች አንዱን ዶላር የሚሸጡበትን ፕራይስ እዚህ ጋር ያስቀምጣሉ። እንደምታዩት ይሄኛው 2 ብር ነው የሚሸጠው አንዱን ዶላር። ነገር ግን እንደዚህ አይነት በጣም እውነት ለመሆን በጣም የሚያደናግር የሆነ ሽያጭ ወይም ደግሞ ግዢ ካያችሁ ባትገዙ ሪኮመንድ አረጋችኋለሁ ማለት ነው። ባትገዙ ሪኮመንድ አረጋችኋለሁ። ሶ ምንድነው እዚህ ጋር እንደምታዩት 2 የኢትዮጵያን ብር የሚሸጣለ አንዱን ዶላር። ከዛ ባለፈ ደግሞ እዚህ ጋር 178 አለ። ከረንት ላይ ያለው ፕራይስ ይሄንን ይመስላል። ነገር ግን አሁን ከረንት ላይ ሌሎች ኤክስቼንጆች ላይ ያለው 183 እንደዛ አካባቢ ነው። ስለዚህ ወደ ታች ስክሮል እያደረጋችሁ የምትፈልጉትን ሰው ትመርጣላችሁ። ነገር ግን ገዢ ስትመርጡ ማየት ያለባችሁ ነገር ልንገራችሁ። የመጀመሪያው እዚህ ጋር የምታዩት የቬሪፊኬሽን ምልክት አለ። እሱን ቼክ ማድረጋችሁን እንዳትረሱ። ነገር ግን ከሱ ይልቅ ቼክ ማድረግ ያለባችሁ ምን ያህል ኦርደር አላቸው፣ በዚህ ኦርደር ውስጥ ደግሞ ምን ያህል ፐርሰንቱ ወይም ደግሞ ገዢው ሰውዬ ወይም ደግሞ ሻጭ ሰውዬ ምን ያህል ሳቲስፋይድ ሆኗል የሚለውን ፐርሰንቱን ማየት ይኖርባችኋል ማለት ነው። ስለዚህ ምን ያህል ኦርደር እና ፐርሰንቱን ታያላችሁ ማለት ነው። ለምሳሌ ይሄ ልጅ በ972 ኦርደር 97% አለው። በቂ ነው፣ አሪፍ ነው። እንዲሁም ደግሞ ወደ ታች ስክሮል ካረጋችሁ ይሄ 584 ኦርደር 99% ሰዎች ገዢዎች ወይም ደግሞ ሻጮች ተመችቷቸዋል ወይም ደግሞ በስነ ስርዓት ኮሬክትሊ ትሬዱን ኮንዳክት አድርጓል ማለት ነው። ስለዚህ ይሄኛውም ሪኮመንድ አደርጋቸዋለሁ። እንደዚህ አይነት ሪኮመንድ አደርጋቸዋለሁ። እዚህ ጋር ከመጣችሁ ደግሞ ከ2000 ምናምን 97% ነው። ነገር ግን ልዩነቱ ምንድነው? ከላይኛው ጋር ይሄኛው 183.62 ምን አለው ሽያጩ በ0.02 ሳንቲም ከላይኛው የተለየ ነው ማለት ነው። እንደዚህ አይነት ሳንቲም ልዩነት ካለው በምትገዙበት የዶላር አማውንት ይለያያል። ለምሳሌ እናንተ በጣም ትልቅ ዶላር የምትገዙ ከሆነ ሳንቲሞች ልዩነት ስለሚያመጡ ከሌላ ትሬደር መግዛት ትችላላችሁ። ነገር ግን ትንሽዬ ዶላር የምትገዙ ከሆነ እንደዚህ አይነት ከፍተኛ ኦርደር እና ከፍተኛ የሆነ ሰክሰስሽን ወይም ደግሞ ፐርሰንቱ አሪፍ የሆነ አሪፍ ፊድባክ ያለውን ትረስትድ የሆነ ሴለር ብትገዙ ይሻላል ብዬ ሪኮመንድ አደርጋችኋለሁ። ነገር ግን ለአሁን ለዚህ ቪዲዮ ትንሽ ነው የምንሰራው። ስለዚህ የኦርደሩንና ፐርሰንቱን ቼክ ማድረግ ይኖርባችኋል። ኦርደርና ፐርሰንቱን ቼክ ካረጋችሁ በኋላ ገዢውን ሌላ የምትወስኑበት መንገድ አለ። አንደኛው ኦብቪየስ የሆነው
ዋጋ ነው። ለምሳሌ ይሄ 183.6 ነው፣ ይሄኛው 183.62 ነው የሚገዛው ማለት ነው። ለምሳሌ ምን ያህል ዶላር እንደምገዛ ካልኩሌት ላድርግ። ለምሳሌ እኔ 20 ዶላር ምገዛ ከሆነ እንደምታዩት በሁለቱ መካከል ያለው ዲፍረንስ የ1.8 ወይም ደግሞ የ2 ብር ዲፍረንስ ነው። ስለዚህ ያን ያህል ዲፍረንስ ከሌለው ምን ማድረግ ትችላላችሁ? ከፍተኛ ኦርደር እና ዝቅተኛ ትንሽ የዝቅተኛ ፐርሰንት ካለው ላይ መግዛት ትችላላችሁ። ያን ያህል ዲፍረንስ ስለሌለው ማለት ነው። ቢኮዝ ብዙ ኦርደር ያደረገ ሰው ብዙ ኤክስፒሪየንስ ይኖረዋል፣ ቶሎ የመመለስ ጸባይም ይኖረዋል። ግን ፐርሰንቱ ዝቅ የሚልበት የተለያዩ ሪዝኖች አሉ። ሶ ኦብቪየስ የሆነውን ፕራይስ ቼክ ማድረግ ትችላላችሁ ወይም ደግሞ ማየት ትችላላችሁ። በመቀጠል ደግሞ ማየት ያለባችሁ ነገር ምንድን ነው? እንደምታዩት ሊሚቱን ማየት ይኖርባችኋል። ለምሳሌ ይህ ሰውዬ የሚሸጠው ከ3000 ብር እስከ 91,000 ብር ኦርደር ማድረግ ትችላላችሁ ከዚህ ሰውዬ። ይህን ሰውዬ ደግሞ ካያችሁ ከ10,000 ብር ትንሹ የሚሸጠው የ10,000 ብር ዶላር ነው ማለት ነው። ስለዚህ በ10,000 ብር መግዛት የምትችሉትን አማውንት ዶላር ወይም ደግሞ መጠን የዶላር መጠን ከዚህ ሰውዬ መግዛት ትችላላችሁ። ስለዚህ እኔ መግዛት የምፈልገው ትንሽ ዝቅ ያለ ወይም ደግሞ ከ3,000 የሚጀምር ወይም ከ1,000 የሚጀምር ስለሆነ ወደ ታች ስክሮል እያደረጋችሁ ትፈልጋላችሁ። ብዙ ሻጭ የለም። ስለዚህ ብዙ ሻጭ ከሌለና በጣም ኮንፊውዝድ ከሆናችሁ ትንሽ ጠብቃችሁ ሪፍሬሽ እያደረጋችሁ ይሄንን ፔጅ ሌሎች ሻጮች ኦንላይን በሚሆኑበት ጊዜ ያመጣላችኋል ማለት ነው። እንደምታዩት እዚህ ጋር 35 ሴል ነው ያለው። ስለዚህ እኔ ሴሌክት ሳደርግ ያለውን ፕሮሰስ ስላሳያችሁ ኦርደሩን ቼክ አደርጋለሁ። ያው ፕራይሱን መጀመሪያ አትመልከቱ፣ ኦርደሩን ቼክ አድርጉ። ኦርደሩ አሪፍ የሆነ ለምሳሌ ይሄኛው አሪፍ ነው ኦርደሩ፣ ፐርሰንቱም አሪፍ ነው። አጌን የሚሸጥበትም ዋጋ ከሌላው ያን ያህል ዲፍረንስ የለውም። ናው ፕሮብሌሙ ምንድነው? ሊሚቱ ከ5,000 ጀምሮ ነው የሚሸጠው። ስለዚህ እኔ መግዛት የምፈልገው ከዛ በታች ስለሆነ ወደ ታች ስክሮል አደርጋለሁ ማለት ነው። ያው ወደ ታች ስክሮል እያደረጋችሁ የምትፈልጉትን ቼክ ማድረግ ይኖርባችኋል ማለት ነው። ወደ ታች ዝቅ ባላችሁ ቁጥር እንደምታዩት ዋጋው እየጨመረ ነው የሚመጣው ማለት ነው። ስለዚህ ብዙ ዝቅ አትበሉ፣ ወደ ታች ሪሎድ እያደረጋችሁ ቼክ አድርጉ። ሌላ መመልከት ያለባችሁ ወይም ደግሞ ቼክ ማድረግ ያለባችሁ ነገር ልንገራችሁ። ገንዘብ የምትልኩበት የባንክ አካውንት መወሰን ይኖርባችኋል። ለምሳሌ በንግድ ባንክ ነው፣ በአዋሽ ነው፣ በቴሌብር ነው የሚለውን ቼክ ማድረግ ይኖርባችኋል። በንግድ ባንክ ከሆነ ስክሮል ስታደርጉ እዚህ ጋር እንደምታዩት ይሄ ሰውዬ ለምሳሌ በቴሌብር ነው የሚቀበለው። ስለዚህ ቴሌብር ሊኖራችሁ ይገባል ማለት ነው። አጌን ቴሌብር ላይ ያለው ስማችሁ አካውንቱን ክሬት ካረጋችሁበት ስም ጋር ተመሳሳይ መሆን አለበት። ሰርድ ፓርቲ ፔመንት አብዛኞቹ አይቀበሉ ማለት ነው። ናው እኔ የምፈልገውን እዚህ ጋር አግኝቻለሁ። ኦልሬዲ እንደምታዩት እዚህ ጋር 1,000 ብር የሚሸጥ ነው፣ ከ1,000 ብር ጀምሮ የሚሸጥ ነው እስከ 75,000። እንዲሁም ደግሞ 500 ምናምን ኦርደር አለው፣ 99% አለው። በቃ ቤስት ነው፣ ይሄኛው ቤስት ነው። ስለዚህ ወደዚህ ሰውዬ ኦኬ። ይሄኛው ደግሞ ችግሩ ምንድነው? ሊሚትድ ነኝ ወይም ደግሞ ሪስትሪክትድ ነኝ። ያን ያህል ግብይት ስላላረኩኝ ያው ሴለሮቹ ኤክስፒሪየንስ አይኖረኝም ብለው ስለሚያስቡ ያው ትረስት ኢሹ ሊኖር ይችላል። ስለዚህ ይሄኛውን አልፈዋለሁ ማለት ነው። ሪስትሪክትድ ስለሆንኩኝ እዚህ ጋር እንደምታዩት ሪስትሪክትድ ይላል ማለት ነው። ስለዚህ መግዛት መሸጥ አልችልም ማለት ነው። ከዚህ ሰውዬ መግዛት አልችልም ማለት ነው። ሌላ እንፈልጋለን። ያው የብር መጠኑ ትንሽ የሆነ ነው እንፈልገው። ትንሽ ቆይቼ ሪፍሬሽ እያደረኩኝ ሰው ሳገኝ ተመልሼ እመጣለሁ። ኦኬ የምፈልገውን ሰው እዚህ ጋር አግኝቻለሁ። እንደምታዩት ከ1,000 ብር እስከ 50,000 ብር ይሸጣል። በቴሌብር ነው ትራንስፈር የሚያደርገው። ስለዚህ ይህን ሰውዬ እጠቀማለሁ ማለት ነው። ስለዚህ በዩኤስዲቲ የምትለውን ትነካላችሁ። እንደምታዩት እቺን ስትነኩ ወደ የምትገዙበት ፔጅ ባይ ስትሉት ወደ የምትገዙበት ፔጅ ያመራችኋል ማለት ነው። እንደምታዩት እዚህ ጋር የምፈልገው አማውንት ወይም ደግሞ በኢትዮጵያን ብር የምፈልገው ምን ያህል ነው የሚለውን እዚህ ጋር መጻፍ ትችላላችሁ። ለምሳሌ እኔ የ3,000 ብር ከፈለኩኝ 3,000 ብር ብዬ እጽፋለሁ እዚህ ጋር። ወይንም ደግሞ የምትፈልጉትን የዩኤስዲቲ መጠን እዚህ ጋር መጻፍ ትችላላችሁ ማለት ነው። ለምሳሌ እኔ የምፈልገው $20 ከሆነ 20 ብዬ እጽፋለሁ ማለት ነው። ከላይ 20 ብላችሁ ስትጽፉ እዚህ ጋር ፕራይሱ ሊያስቀምጥላችኋል ማለት ነው። በት ፎር ነው እኔ የምፈልገው የ3,000 ስለሆነ 3,000 ብዬ ራይት አደርጋለሁ። የ3,000 የሚሆነው በአውጣው ማስታወቂያ መሰረት $16 ምናምን ነው የሚሆነው። ክፍያው የሚሆነው በቴሌብር ነው። እዚህ ጋር ሴሌክት ማድረግ ትችላላችሁ። ሌሎች ባንኮች ካሉት እዚህ ጋር ቼክ ማድረግ ትችላላችሁ። በመቀጠል ወደ ታች ስክሮል ታደርጋላችሁ። አይ ሃቭ አግሪድ ምንትለዋን ቼክ ቦክሷን ራይት ታደርጉና በዩኤስዲቲ ትላላችሁ። እንደምታዩት በዩኤስዲቲ የምትለዋን ክሊክ ስታደርጉ ሎድ ያደርግላችኋል። ትንሽ መጠበቅ ይኖርባችሁ። በመቀጠል ይሄንን ያመጣላችኋል። እንደምታዩት ፒቱፒ ትሬዲንግ ቲፖችን እዚህ ጋር ማየት ትችላላችሁ ማለት ነው። ግን ሮጥ ያልኩ ልንገራችሁ። በምንም አይነት መልኩ
ከዚህ ኤክስቼንጅ ፕላትፎርም ማለትም ከኤምኢኤክስሲ ውጪ ኮሚኒኬት እንዳታደርጉ ሻጩን። ስለዚህ እዚሁ ኮሚኒኬሽን ሜሴጅ ስላለው እሱን ሲስተም መጠቀም ቻላችሁ ማለት ነው። ስለዚህ ኦኬ ትሉታላችሁ። በመቀጠል እንደምታዩት የፔመንት ፕሮሰሱን እዚህ ጋር ያሳያችኋል ማለት ነው። በመጀመሪያ ግን ሜሴጅ ልላክለት፣ ሃይ ብዬ ልላክለት ሜሴጁን ኦንላይን መሆኑን ቼክ ለማድረግ ያህል ማለት ነው። ስለዚህ ኮሚኒኬት ስታደርጉ እዚሁ ላይ ኮሚኒኬት ማድረግ ትችላላችሁ ማለት ነው። ስለዚህ አዩ ኦንላይን ልበለው። ያው እዚህ ጋር ያለው አውቶማቲክ የሆነ ሜሴጅ ይመስለኛል፣ ራሱ የጻፈው አይደለም። ስለዚህ ቼክ ማድረግ ይኖርባቸዋል። እስከዛ ባክ ብዬ ያው ስለምገዛው ሰውየውን ባክ ብዬ ላሳያችሁ። ባክ ብዬ ሪፍሬሽ ላድርገው። ምናልባት ከወጣባችሁ ቪዲዮን ማላቆመው ድንገት ከወጣባችሁ በምን አይነት መልኩ እንደምታገኙት ለማሳየት ነው ማለት ነው። ለምሳሌ እኔ አሁን ይሄኛው ወጥቶብኛል። ቅድም ባያልኩት ሰውዬ እዚህ ጋር የለም። ስለዚህ ከላይ 3 ነጠብጣባውን ትነካላችሁ። ኦልሬዲ ኦርደር አድርጌያለሁ። በመቀጠል ኦርደርስ የምትለዋን ስትነኩ እንደምታዩት ኦፕን ኦርደሮችን ወይም ደግሞ ቅድም ያስጀመርኩትን ያሳየኛል ማለት ነው። ስለዚህ እዚህ ጋር ሆናችሁ ፒቱፒ ኦርደር ላይ ኦፕን ኦርደር ላይ ትጠብቁታላችሁ ማለት ነው። ስለዚህ ኔትወርክ ትንሽ እያስቸገረኝ ስለሆነ ነው። እንደምታዩት ከመጣ በኋላ ይሄኛውን ክሊክ ታደርጋላችሁ። ስለዚህ ይሄኛውን ስለሆነ ይሄኛውን ኦርደር ሴሌክት ታደርጋላችሁ ማለት ነው። ስለዚህ ታይሙን ስትነኩት እንደዚህ ይመጣላችኋል። እንደምታዩት ሜሴጅ መላኩን ቼክ ታደርጋላችሁ። እንደምታዩት የመለሰልኝ አይደለም። ስለዚህ ዝም ብዬ ከእንደገና ሃይ ብዬ ላክለት። ሃይ ፔ ብሎኛል። እሺ አሁን ክፈል ስላለኝ ኦንላይን ነው። ክፍያውን እንፈጽማለን ማለት ነው። ትንሽ ኔትወርክ እያስቸገረኝ፣ እስከዛ ግን ቴሌብሬን ከፍቼ ላዘጋጅና ክፍያውን መክፈል ይችላለሁ ማለት ነው። ስለዚህ ቴሌብር ገባለሁ። ቴሌብር ላይ ከገባው በኋላ ሰውየውን ቼክ አደርገዋለሁ። ባክ ልበለውና ከወጣባችሁ ችግር የለውም። ፒቱፒ ላይ ትገቡና ያው ምናልባት እናንተም እንደዚህ አይነት ካጋጠማችሁ ከወጣባችሁ በእንደዚህ አይነት መልኩ መግባት ትችላላችሁ። ዋይፋይን ላብራውና ኦርደርስ ላይ ልግባ። ኦርደርስ ላይ ልግባ። በመቀጠል ፕሊስ ፔ የሚለውን ሰዓቷን ክሊክ አደርጋለሁ። ኦኬ እለዋለሁ። እሺ የቴሌብሩን ነምበር ኮፒ አደርጋለሁ። የቴሌብሩን ኔም እና ቁጥሩን እዚህ ጋር ማየት ትችላላችሁ። ቼክ አድርጉ። ብሩክ ወልደ ማርያም ነው የሚለው። ስለዚህ ሴንድ ቱ ኢንዲቪጁዋል። በመቀጠል እዚህ ጋር ቁጥሩን ታስገባላችሁ። ኔክስት። በመቀጠል የምናስገባው 3000 ነው። ክሮስ ቼክ አድርጉ መልሳችሁ። እንደምታዩት እዚህ ጋር 3000 ስሙንና ቁጥሩን ቼክ አድርጉ ማለት ነው። ብሩክ ነው የሚለው። ስለዚህ ኦኬ እለዋለሁ። ክፍያውን ከመክፈላችሁ በፊት ግን ኦልዌይስ ቼክ አድርጉ። ስለዚህ ሜሴጅ ውስጥ ገብቼ እንደምታዩት ሃይ ፔ ብሎኛል። ስለዚህ ቀጥታ ምን ማድረግ ነው ያለብኝ? ሴንድ እለዋለሁ። በመቀጠል ክፍያውን ከፈጸምኩኝ በኋላ ስክሪንሻት አነሳለሁ። ወደ ሰውየው ጋር ሄድና ቻቱን ባክለውና ፔ የምትለው አነካለሁ። በመቀጠል ይሄኛው ስር እየመጣ ስላስቸገረኝ እንቆቲ ትለዋለሁ። በመቀጠል ትራንስፈርድ ኮምፕሊት ትለዋለሁ። በመቀጠል እንደምታዩት አፕሎድ ፔመንት ሪሲፕት ይለኛል። ስለዚህ እሱን አፕሎድ አደርጋለሁ። በመቀጠል አፕሎድ ካረገልኝ በኋላ ቀጥታ ምን ማድረግ ቻለሁ? ኮንፈርም የምትለዋን ትነካላችሁ። በመቀጠል አሁን መጠበቅ ነው ማለት ነው። ስለዚህ ትጠብቃላችሁ። እንደምታዩት ኦልሬዲ ፔመንቱን ከፍለናል። ስለዚህ አሴቱን እስከሚለቅልን ድረስ እንለቃለን ማለት ነው። ምናልባት ከቆየብን እዚሽ ጋር ምን ማድረግ ትችላላችሁ? የሜሴጅ ምልክቷን አንድ ጊዜ ትነካላችሁ። በመቀጠል ከሰውየው ጋር እዚህ ጋር ማውራት ትችላላችሁ ማለት ነው። አጌን ቅድም እንዳልኳችሁ ሰርድ ፓርቲ መጠቀም አይኖርባችሁም፣ እንዳትጠቀሙ። እንደምታዩት ኦልሬዲ ትራንዛክሽኑ ኮምፕሊት መሆኑን እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ትንሽ መጠበቅ ይኖርባችኋል። ስለዚህ ኢቭን ሰውየው የማይልክላችሁ ከሆነ ለምሳሌ ስካም የሚያደርጋችሁ ከሆነ ምን ማድረግ ትችላላችሁ? አፒል ማድረግ ይኖርባችኋል ማለት ነው። በፍጹም ካንስል እንዳትሉ ኦርደሩን ምንድነው የምትሉት? አፒል ማድረግ ትችላላችሁ። አፒል ስታደርጉ ግን ደቂቃው ማለፍ አለበት። እሱ ትራንስፈር ማድረግ በሚችልበት ሰዓት ውስጥ ትራንስፈር ካላረገ አፒል ፕሮሰሱን ትጀምራላችሁ ማለት ነው። ስለዚህ አፒል ፕሮሰሱን እዚህ ጋር መጀመር ትችላላችሁ። ነገር ግን መጠበቅ ይኖርባችኋል። ምናልባት ትንሽ ከቆየባችሁ ምን ማድረግ ትችላላችሁ? ሜሴጁ ላይ ገብታችሁ ምን ማድረግ ትችላላችሁ? ሜሴጅ ልታደርጉለት ትችላላችሁ ማለት ነው። ሴቱን ቼክ አድርግና ወይም ደግሞ ክፍያውን ቼክ አድርግና
ሪሊዝ አድርግልኝ ብዬ ነው ሜሴጅ የላኩለት ማለት ነው። ስለዚህ ባክላለው ቼክ ካደረገ በኋላ ይልክልኛል ማለት ነው። እንደምታዩት ኦርደሩ እዚህ ጋር አለ። ዌይቲንግ ያው ቅድም ፔይ ነምበር የሚለኝ እዚህ ጋር ዌይቲንግ ፎር ዘ ሴለር ኮንፈርሜሽን ነው የሚለው ማለት ነው። ስለዚህ ወደዚህ ገባለው እዚህ ጋር ትጠብቃላችሁ ማለት ነው። እዚህ ጋር እንደምታዩት ኦልሬዲ ሜሴጅ እንደውም እየጻፍኩለት ነበር በጣም ሲቆይብኝ። እንደምታዩት ትራንዛክሽን ኮምፕሊትድ ብሎኛል። ኦልሬዲ ቼክ አድርጎ ፔመንቱን አሴቱን ሪሊዝ አድርጎኛል። ሶ ደን የምትለዋን ክሊክ አደርጋለሁ። ያው እየጻፍኩኝ ነበር ቼክ አድርግና ቶሎ ሪሊዝ አድርግልኝ የሚለው ሜሴጅ እየጻፍኩኝ ነበረ። ሶ እዚህ ጋር እንደምታዩት ያለውን ከረንትሊ ማየት ትችላላችሁ። BTC የሚለውን ሌትስ USDT እናድርገው። እንደምታዩት አሁን ፐርቼዝ ያደረኩት የ$3000 ብር እዚህ ጋር ማየት ትችላላችሁ ማለት ነው። ሶ በዚህ አይነት መልኩ በቀላሉ መግዛት ትችላላችሁ። ስትሸጡስ እንዴት ነው የምታደርጉት? አጌን ሲሚላርሊ ስትሸጡ የምትሸጡበትን ፕሮሰስ ላሳጋችሁ። አጌን ሆም ላይ ትገባላችሁ። ለምሳሌ ያለኝን አሴት መሸጥ ከፈለኩኝ መሸጥ ዳትማች ሪስክ አይደለም። ምናልባት አንዳንድ ጊዜ ፌክ ስክሪንሻት ወይም ደግሞ የክፍያ ስክሪንሻት ካላኩላችሁ በቀር ማለት ነው። ወደ ፒቱፒ ትገባላችሁ። በመቀጠል ፒቱፒ ላይ ከገባችሁ መግቢያው ላይ ቀደም ብዬ እንደነገርኳችሁ ሁለት ኦፕሽን አለ፣ የምትገዙበት እንዲሁም ደግሞ የምትሸጡበት ኦፕሽን አለ። ስለዚህ ለአሁኑ ሴል የምትለዋን ኦፕሽን እነካለሁ። እንግዲህ የምትሸጡበት ሁለት ኦፕሽን አለ። የመጀመሪያው ኦፕሽን ምንድነው? ሴል የሚለውን ኦፕሽን ነክታችሁ ወይም ደግሞ በተን ነክታችሁ ቀጥታ እዚህ ካሉት ገዢዎች አንዱን መርጣችሁ መሸጥ ትችላላችሁ። ሁለተኛው ደግሞ ምንድነው? አሰ መርቸንት ተመዝግባችሁ እዚህ እንደምታዩት እዚህ ጋር እንደሚሸጡት ሻጮች መሸጥ ትችላላችሁ። እዚህ ጋር እንዳሉት ሻጮች ለመሸጥ ከፈለጋችሁ ያው ሰው መርጦ እናንተን ሊገዛ ይገባል። ያው የምታገኙት ሌሎች ቤኔፊቶች ይኖራሉ፣ እነሱን ታገኛላችሁ። ነገር ግን ካልሆነ ወዲያውኑ ብሩን ከፈለጋችሁት ያው አነስ ባለ ዋጋ ገዢዎች ባወጡት ዋጋ እዚህ ጋር መሸጥ ትችላላችሁ ማለት ነው። ኤርሊየር በስንት እንደገዛው ታሳይቻችኋለሁ። ከትንሽ ቀን በኋላ ነው ይሄንን ደግሞ እየሞከርኩ ያለሁት፣ ለዛ ነው ትንሽ ዋጋው ከፍ ያለው። እዚህ ጋር እንደምታዩት የምትሸጡበት የተለያየ የዋጋ አለ። ስለዚህ እናንተ ቅድም እንዳልኳችሁ ብዙ ነገሮችን ማየት ይኖርባችኋል። ለምሳሌ ኦርደሮቹን፣ ሰክሰስ ሬቱን እንዲሁም ደግሞ ምን ያህል እንደሚገዙ ወይም ደግሞ መጀመሪያ ትንሹ የሚገዙት አማውንት ስንት እንደሆነ ማየት ይኖርባችኋል። እንዲሁም ደግሞ ምን ያህል እንደምታዩት ላይክ እንዳላቸው ወይም ደግሞ ሰክሰስ ሬታቸውን ቼክ ማድረግ ይኖርባችኋል። ቬሪፋይድ መሆናቸውን ቼክ ማድረግ ይኖርባቸዋል። ላስትሊ ደግሞ በምን አይነት ዋጋ በስንት ዋጋ እንደሚሸጡ ቼክ ማድረግ ይኖርባቸዋል። በምን ባንክ እንደሚሸጡ ቼክ ማድረግ ይኖርባቸዋል። ቴሌብር ከሆነ የምጠቀመው እኔ፣ ስለዚህ ቴሌብር መፈለግ አለብኝ። ሲቢ ከሆነ የምጠቀመው ሲቢን ቼክ ማድረግ አለባችሁ። እሱን ቼክ አድርጋችሁ ከጨረሳችሁ በኋላ ሴል USDT የምትለዋን አንድ ጊዜ ትነካላችሁ። አንድ ጊዜ ከነካችሁ በኋላ እንደምታዩት ምን ያህል ዶላር እንደምትሸጡ ምን ያህል ብር እንደምትቀበሉ እዚህ ጋር ያስቀምጥላችኋል። ከላይ አክቹአሊ ዶላሩን ስትጽፉ ከታች የምታገኙትን አማውንት መጠን ያስቀምጥላችኋል ማለት ነው። አማውንት መጠን ያስቀምጥላችኋል። ይሄንን ቪዲዮ የሰራሁት ትንሽ ቆየት ብዬ ስለሆነ ነው ዋጋው የጨመረው እንጂ ዋጋው ዝቅ ያለ ነው ማለት ነው። በመቀጠል እሱን ቼክ ካደረጋችሁ በኋላ ፔመንት ሜትድ ወይም ደግሞ ገንዘቡን የምትቀበሉበትን መንገድ እዚህ ጋር ታስቀምጣላችሁ። አጌን የሌላ ሰው ሳይሆን በራሳችሁ ስም ማስገባት ይኖርባችኋል። ስለዚህ አድ ፔመንት ሜትድ የምትለውን አንድ ጊዜ ትነካላችሁ። በመቀጠል ይሄ ኦፕሽን ይመጣላችኋል። በመቀጠል ፔመንት ሜትድ የምትለዋን አንድ ጊዜ ትነካላችሁ። በመቀጠል አድ ፔመንት ሜትድ የምትለውን ትነካላችሁ። እንደምታዩት ብር ስለሆነ የምንቀበለው ፊያቱን ኢቲቢ ታደርጉታላችሁ። በመቀጠል ፔመንት ሜትድ ውስጥ ትመርጣላችሁ። እንደምታዩት አብዛኞቹ ባንኮች እዚህ ጋር ይኖራሉ። እዚህ ጋር ታስገባላችሁ። ለምሳሌ ቴሌብር ከሆነ ቴሌብራችሁን ታስገባላችሁ። በመቀጠል የቴሌብር አካውንት የከፈታችሁበት ስም እንደምታዩት እዚህ ጋር ኤዲት ማድረግ አትችሉም። ተመሳሳይ መሆን ስላለበት እሱ ነው የሚሆነው። በመቀጠል እዚህ ጋር የቴሌብር ነምበራችሁን 09 ብላችሁ ታስገባላችሁ ማለት ነው። ስለዚህ የሚከፍላችሁ ሰውዬ ወይም ደግሞ የሚሸጡለት ሰውዬ ይሄንን ፎን ነምበር ቼክ አድርጎ ቀጥታ ካሽ ይልክላችኋል ማለት ነው። በመቀጠል አድ የምትለዋን ትነካላችሁ። አድ ያደርግላችኋል። ፔመንት ሜትዱን አድ ካረጋችሁ በኋላ ወደ ኋላ ትወጣላችሁ። ከነገና ወደ ኋላ ትወጣላችሁ። ፔመንት ሜትዱን አድ ካረጋችሁ በኋላ ነው መሸጥ ትችላላችሁ።
በመቀጠል I have read the agreement የምትለውን ተነኩና sell USDT የምትለውን አንድ ጊዜ ከነካችሁ በኋላ ቀደም እንደገዛችሁት አይነት ፕሮሰስ ነው የምታልፉት። በመቀጠል ሌላ ስክሪን ያመጣላችኋል። እዛ ስክሪን ላይ ፔመንት ሜቶዱን ሰውየው ከፍሎ ስክሪንሻት ይልክላችኋል። ፔመንት ሜቶዱን ከከፈለ በኋላ ደግሞ ቴሌብራችሁ ውስጥ ገብታችሁ ቼክ ታረጋላችሁ። ስለዚህ ቴሌብር ላይ ገንዘባችሁ መግባቱን ቼክ ካረጋችሁ በኋላ አሴቱን ሪሊዝ ታደርጋላችሁ ማለት ነው። እንደምታዩት ሴል ላይ ምናልባት ከገባችሁ አብዛኛው የምታዩዋቸው ገዢዎች ከ30 ሺህ ብር ከ50 ሺህ ብር በላይ ካልሆነ አይገዙም። ለዛ ነው አክቹአሊ ፕሮሰሱን ያላሳዩዋችሁ። በዚህ አይነት መልኩ መግዛት እንዲሁም ደግሞ መሸጥ ትችላላችሁ። እንደምታዩዋቸው አብዛኞቹ ከ30 ሺህ ወይም ደግሞ ከ50 ሺህ ብር ጀምሮ ነው የሚገዙት። ይሄኛው ከ10 ሺህ ማለ በርግጥ በዚህ አይነቱ MEXC ላይ በቀላሉ P2P ኦፕሽን ተጠቅማችሁ ዶላር ፐርቼዝ እንዲሁም ደግሞ ዶላር መሸጥ ትችላላችሁ ማለት ነው። ይሄ ለኤዱኬሽናል ፐርፐዝ ብቻ የተዘጋጀ ቪዲዮ ነው። በቀጣይ ቪዲዮዎች ደግሞ አንዳንድ የMEXC ፊውቸሮችን የምናይ ይሆናል። ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከጠቀማችሁ ተገናኝነት ያላቸውን ቪዲዮዎች ስለምሰራ ላይክ እንዲሁም ደግሞ ጥያቄ ካላችሁ ጥያቄያችሁን በኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ቀጣይ ቪዲዮ ላይ እስከምንገናኝ አሁን በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው።